ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁልጊዜ ድንግል የምትሆኝ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት ይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። አሜን ላለ ሁሉ ይደረግለታል። አሜን በሉ። በመከራ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስምም ይቁምልህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ይቀበልህ። መስዋዕትህን ያስብልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል። በእግዚአብሔር በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አብሮ ከሰማይ መቅደሱ ይመልስለታል። በቀኙ የማዳን ኃይል እነዚያ በፈረሶችና በሰረገላዎች ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆመን። አቤቱ ንጉሥን አድነው፣ በምንጠራም ቅን ስማን። አሜን። ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም፣ እያዘነ ይስቃል። ፊታቸውን ቅባት ተቀብተው ልባቸው የተቆረ ሰው የለም ያለ አለ የለም አለ። በሐዘን የተወቀለ ሰው ይምሰል ለጎረቤት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች የሉ አሉ። ነጭ ለብሰው ልባቸው የተቆረ የለም አለ። ቤታቸው በደማቅ አምፖል በርቶ ልባቸው ይጨልማል የለም። ህይወት ጨለማ ይሆንባቸው ማለት ነው። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ ሰዓት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው።